አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉም ነገር ሰላም ነው። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ዛሬ ደግሞ የሰራሁት ምርጥ ምሳ ላሳያችሁ፣ አብረን እንብላ ለማለት መጥቻለሁ ማለት ነው። ውድ ተመልካቾች የኔ መሰለ ምግብ ሰርቻለሁ። ዛሬ የሰራሁት ቲማቲም ለብ ለብ ምስር ወጥ ዶሮ ጥብስ ሩዝ ነጭ ሩዝ ሰራሁኝ ማለት ነው። እንደዚህ አድርጌ አሳምሬ ሰራሁኝ ማለት ነው። ያው እንደምትመለከቱ እዚህ ጋር ቲማቲም ለብ ለብ ማለት ያው በደንብ እሳት መብላት አለበት። ዝም ብሎ ለብ ለብ አድርጎ ማውጣት ሳይሆን በደንብ እሳት መብላት አለበት። በደንብ ማቁላላት፣ በደንብ መብሰል አለበት ማለት ነው። እንደዚህ አድርጌ ሰርቻለሁ አሳምሬ። እዚህ ጋር ደግሞ ምስር ወጥ በአልጫ ሰራሁኝ ማለት ነው። ውድ ተመልካቾች እዚህ ጋር ዶሮ ጥብስ ሰራሁኝ ማለት ነው። ውድ ተመልካቾችዬ የሆነ ጭሮስ ሰርቻለሁ። ያው ምሳሌ በላ አቅርቤ ያለው ኖ አብረን እንብላ ልላችሁ መጣሁኝ ማለት ነው። ውድ ተመልካቾችዬ ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ውድ ተመልካቾችዬ አብረን ወደፊት ብያለሁ። ዛሬ ይኸው የኔ መሰለ ምሳ እንደዚህ አርጌ ሰርቻለሁ። ምስር ወጥ እንደ ኢትዮጵያ አርጌ በአልጫ ሰራሁኝ ማለት ነው። ይሄ የተከካው ምስር ነው። ያልተከካም ድፍኑ አንዳንዴ ድፍኑ ምስር እሰራለሁኝ። አንዳንዴ ደግሞ የተከካውን የኛ ሀገሩን ነው